ስሚኝ ልጅነቴ፣ አንዳንድ ጊዜ ጭር ወዳለው ስፍራ የምሽት የጨረቃ ጉዞ ማድረግ ማንም ወደ ሌለበት ምድረ በዳ ብን ብዬ በጠፋው የሚያስብሉ ነገሮች ይገጥሙሻል። ነገር ግን ወዴት ትሸሻለሽ? ከሰው ብትጠፊ ሰው አለ ወዴት ትሄጃለሽ? ከመምሸቱ ይነጋል። ዛሬ ቢሄን ነገ ይመጣል፣ ንገሪኝ እስኪ ወዴት ታመልጫለሽ? የኔ ያልሻቸው ሰዎች ቢከፉብሽ፣ በቁም ነገር ባይመለከቱሽና ቢያንቋሽሹሽ ያማል አውቃለሁ። ነገር ግን ከውሳኔዎችሽ በፊት አስተዊ ልጅነቴ። ጥያቄዎች ካሉሽና ካልተመለሱልሽ ወይም ምክርን ከፈለግሽ እግዚአብሔርን አነጋግር። ምክንያቱም እሱ ብቻ ነው አያይም ሲሉ የሚመለከት፣ አይሰማም ብለው ቢያስቡም የሚያዳምጥ። ተመልከች፣ ሁላችንም በሕይወት ውጣ ውረድ ውስጥ የሚገጥሙን ነገሮች ውጤቶች ነን። ነገር ግን በመተማመንና በእብሪት በነጻነትና በብቸኝነት መካከል ትልቅ ልዩነት አለ። ይህንን ወቂ። አሁን ብቸኝነት እንደሚሰማሽ እንደማይገባሽ ያውቃለሁ፣ ግን በኋላ ትረጅኛለሽ። ስሚኝ እና አለመረጋጋትሽን በብዙ ቁጣ ትሸፍኛለሽ። የሚገርመው ነገር አንድ ቀን ይሄ ሁሉ ያበቃል ታምኛለሽ። ግን ትሰሚኛለሽ? አትሰሚኝም? አላውቅም። ከቻልሽ ግን እንድታውቂው ፈልጋለሁ። ብዙ ስህተትን ትሰሪያለሽ፣ እናም ፊትሽ ላይ ይስቃሉ። እናም እርሱ የህይወት አካል ነው። ትጎጃለሽ። ንገሪኝ እስቲ ካልወደቅሽ እንዴት መነሳትን ትለምጃለሽ? ንገሪኝ እስቲ ሳታለሽ መሳቅን እንዴት ትማሪያለሽ? እመኚ። በህይወት ላይ ያልተመለሱ ጥያቄዎችን መልስ ፍለጋ ካልሆነ መንገድ መጓዝ ምን እንደሚመስል አውቀዋለሁ። ከፈለግሽ ነው ያለው። ታደምጪኛለሽ? ተመልከች። ልትገምቻቸው የማቻቸው አንዳንድ ነገሮች ሲከሰቱ ከስኬቶችሽ የደስታ ፍንጭን ማግኘት ትመኛለሽ። ነገር ግን እድሜሽ እየገፋ ሲሄድ ከአንድ በደረስሽ ቁጥር ወደ ነጻነት የማያመራ ሌላ ግብን ግብ ታደርጊያለሽ። ዓለም ምኑ ትመስላለች። በተመሳሳይ ጊዜ ግን ባዶ ናት። ልጅነት የሚለውን ትሰሚያለሽ። ለራስ ጊዜ ስትይ እስከ መች ሰውን ታገያለሽ? ከራስ ጋር ንግግር በሚል ሰበብ ንገሪኝ ጸሎትን ረስተሽ መኖር ትችያለሽ? ልጅነቴ ስሚኝ፣ ድምፄን ትለያለሽ። እኔ ላንቺ ማን ነኝ? አንቺስ ለኔ ማነሽ?